What's up, yo? I'm Big Mac. I will never have a six-pack. በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ። ሰላም እንግዲህ ጋይስ መላው የኦርቶዶክስ ሃይማኖት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ። ያው እኛ ሰፈር ያለውን ደግሞ ድባብ የዩቲዩብ ሰብስክራይበሮቼ ፋሚሊዎቼ ማሳያችሁ ይሆናል። እንግዲህ በለቡል ያለውን ድባብ ማሳያችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳረሱ። ይመቻችሁ። ጋይስ ያው መንገዱ ምናምን እየታጠበ ነው። ሰዓት ገና ነው። መንገድ ምናምን የተዘጋ ይመስለኛል። ሰውን ሲሳ ነው። አሁን ከትንሽ ሰዓታት ደቂቃ ነው ሰዓት ነው ከ30 ሜቢ ያው አንድ ሰዓት የሚከፈት ይሆናል። ሙሉ ድባብን ነው የምናሳያችሁ። እስከዛ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳረሱ። ይመቻችሁ። ኦሬዲ ጋይስ ቅድም አይታላ ባዶ ነበር። አሁን ሊጀመር ይመስላል። ሰው ምናምን በስቷል ነገር በጣም ጸዲ ቫይብ ይመስለኛል። ለመጀመሪያ ጊዜ ባይ ዘ ወይ ጥምቀት ለእናንተ ስል ብቻዬን ሳከብር ሰው ሰብስክራይብ ማድረግ አለባችሁ ግዴታ። ያው ሰውም ቫይብ ምናምን እየበዛ ነው። ያው መብዛቱ አይቀርም ከዚህ በላይ ታቦቱ ከዛ ነው የሚመጣው። ያጠፋው አቅልጦ እንደ አምላክነቱ ረግጦ ሊሰርዝ እንደ ሰውነቱ የፍጥረቱ ጌታ በዮርዳኖስ። ስንት ነው አባ ይሄ ነገር ለኔ ይሆናል? ትንሽ አድርጊያለሁ ለመንፋት ይሆናል አድርጊያለሁ መሰለኝ ለዚህ ነገር ብቻ ይሄን ነገር በጣም ነበር ምነፈው ብቻ ይሄን ነገር እንትን እንደው ነበር ኡፍ ምናምን ነበር ታውቃለህ። መሰግረን ማርያም በጣም አስቸግር ምናምን ነበር ትዝ ይለኛል። አሁንም በገዛ ደስ ይለኛል። ጋይስ እንግዲህ ይኸው ታቦቱ ከዛ ነው የሚወጣው ነው። ይኸው ከሰፈር ይወጣል። ያው እንደነገርኳችሁ ለቡነን ሰው ይኸው እዚህ ጋር ነው ቫርኔሮ አደባባይ እንደምትለው ሰው ታቦቱ እየመጣ ይመስለኛል። ከታቦቱ ጋር አብረን ከዚህኛው ከአይ ቲንክ 3 ቤተክርስቲያን የሚመጣው ተክለ ሃይማኖት ቤተክርስቲያን፣ ሚካኤል ቤተክርስቲያንና አዊ ቤተክርስቲያን የሚባል እነሱ መድኃኒዓለም የሚገቡት ሶ ጋይስ እንግዲህ እኛ ምንሄድ ይሆናል ምንሸኝ ይሆናል። ሙሉ ነገሩ የምናሳያችሁ ይሆናል ስንሄድ። ያው በሀገር ውስጥም ውጭ ሀገር የምትገኙ ሰዎች ይህንን ቪዲዮ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሶ ውጭ ሀገር የመላችሁ ሰዎች እዛው ቁጭ ብላችሁ እዚህ ያለውን ድባብ ምትወት ይሆናል። ለው ያለውን ድባብ ይመቻል። ያው እንግዲህ ጋይስ ሰውም ድባቡን ያስተውቃል። ታቦቱ እየመጣ ነው እንግዲህ ያው እዚህ ሲመጣ የምናሳያችሁ ይሆናል። እንዴ ወይስ እዚሁን ጠብቁ። እዚሁ ከዚህ ጀምረን ምንሸኝ ይሆናል። እንደዛ ይቻላል መሰለኝ። ከዛ እነሱ ሲመጡ ደግሞ ለቲክቶክ የምንቀርጽ ይሆናል። ለቲክቶክም ያው ይቀርማል መሰለኝ። ጋይስ እንግዲህ ያው ምንጣፉም ተዘርግቷል። ያው ታቦቱም እዛ ጋር የሚታየው ከሆነ ኦሬዲ ደርሷል። ያው ምንጣፍም እዚህ ጋር ተዘርግቶላታል ማለት ነው። ያው የሰውን ቫይብ እንደምታዩት ነው እንዳለ ሰው በሰው ይሆናል። እዚህ ጋር እንደምታዩት ወጣቶቹ እየተባበሩ ነው። ፍቅራቸው በጣም ነው ደስ የሚለው። እግዚአብሔር ለሃይማኖታቸው በጣም ጠንካራ ናቸው። እንደምታዩቸው ባግዝ ደስ ይለኛል። እናት ትሙት በጣም ጥሩ ስራ ነው እየሰሩ ያላቸው። እንግዲህ እግዚአብሔር ይካሳቸው፣ እነሱ ጥሩ ቦታ ያርሳቸው። ያው ትንሽ ነው ብለን እንዳትንቁ ነው። ምርቃት ነው በጣም 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 ትልቅ ስራ ነው። ባይዘው ቤቱ ናችሁ የምታዩ ሰዎች በጣም ትልቅ ለቤተክርስቲያን ትልቅ አገልግሎት ነው እየሰጣሉ። በጣም ነው ደስ የሚል። አጅበን መጣን ታቦተ ጉንን እልል ብላችሁ ተቀበሉን። አጅበን መጣን ታቦተ ጉንን እልል ብላችሁ ተቀበሉን።
ሰፈሩ እልል እልል እየተከተልን ጋይስ እንግዲህ ኦሬዲ ደርሰናል። ብዙ መንገድ ከዚህ በኋላ የሚቀረን አይመስለኝም። ታቦቱንም እየሸኘ ነው። ከዚህ በኋላ ብዙ መንገድ የሚቀረን አይመስለኝም። ኦልሞስት ግማሹን መተናል። እንግዲህ በድጋሚ ለኦርቶዶክስ ተከታዮች መልካም የጥምቀት በዓል። በጣም ነው ደስ የሚለው የምር በጣም ሁሉም ሰው ሃይማኖቱን አክባሪ ነው። እዚህ ሁሉም ለሃይማኖቱ ጠንካራ እንደሆነ አይቻለሁ። በጣም ሃይማኖት ደግሞ ወሳኝ ነገር ነው። በድጋሚ እንኳን አደረሳችሁ። ከዚህ በኋላ ግማሽ መንገድ ነው የሚቀረን። የትንሽዬ ሲን ካሳየናችሁ በኋላ እንዘጋ ይሆናል። በድጋሚ ሰብስክራይብ ማድረጋችሁ እንዳረሱ ከምላችሁ በላይ በቃ ሰው ይኸው ለሃይማኖቱ እንደምትወጥ በጣም ጠንካራ ነው። እግዚአብሔርን በጣም ነው እንደሳለ ማየቴ እንኳን እግዚአብሔር ለዚህ ቀን አበቃኝ። እንግዲህ ቀጣይ ዓመትም እንደሚያበቃኝ ተስፋ አደርጋለሁ። በጣም ነው ደስ ያለኝ የምር በጣም ደስ የሚል ነገር ነው። ለአእምሮ ራሱ በጣም ደስ የሚል ነገር ነው። እናቅርብ ምስጋና አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። የምር ዛሬ ጋይስ በተወሰኑ ምክንያቶች ሊቀር ነበር፣ ግን መምጣቴ በቃ በጣም ነው ደስ ያለኝ ከምላችሁ በላይ። መምጣቴ የጭንቅላት ራሱ በጣም ትልቅ እረፍት አለው። እንደዚህ ማየቴ በቃ ብቻ በጣም ነው ደስ የሚለው። የሰው ጥምረት ለሃይማኖት ያለው ፍላጎት ወጣቱ ሲረዳ ምናምን የምር ይሄን እድል ያላገኛችሁ በተለይ ውጭ ሀገር የምኖሩ ሰዎች የምር በጣም እኔ እንጃ ብቻ በጣም ደስ የሚል ጊዜ እያሳለፍኩ ነው። በጣም ከምላችሁ እሱ ላይ ተገልጦ እስራኤል በምሕረት ባይዘዌ ጋይስ መድኃኔዓለም የኛ ሰፈር ቤተክርስቲያን ሲያምር ሲያልቅ በጣም እንደሚያምር ነው መነግራችሁ። ብዙ አመት ሞልቶታል፣ ግን ኦሬዲ አሁን ሊያልቅ ነው። ትንሽ ነው የሚቀረው። እንደዚህ ካሁን እንደዚህ ያማረ ሲያልቅ ደግሞ አስቡት። በጣም የሚያምር ቤተክርስቲያን ነው። ጋይስ እንግዲህ ቀድማ ያያችኋቸው ሶስት ታቦቶች ማለትም ሚካኤል፣ አቦይና ተክለ ሃይማኖት እዚህ መድኃኔዓለም ነው የሚገቡ የሚሆኑ። መድኃኔዓለም ታቦት ደግሞ መብራቱን እዛ ጋር ዙሮ ተመልሶ የሚገባ ይሆናል ማለት ነው። እኩል ይገባሉ ማለት ነው።